ካንድልስቲክ ምንድን ነው የሚለው ስናስረዳ ካንድልስቲክ ማለት ስለ ገበያው ስለ ቻርቱ የሚናገር በጽሁፍ እንደ ጽሁፍ መልክ የሚያስቀምጥ ስለ ገበያው እንደ ጽሁፍ ወይም ገበያውን እንድታነቡ የሚያደርግ ሴንቲሜንት እንደሆነ ነው። ስለ ገበያው የሚናገር ነው። ስለ ገበያው መረጃውን የሚናገር ነገር ነው። ይነበባል የምትሉ ከሆነ አዎ እንደ መነበብ ስለ ገበያው ግልጽ አድርጎ የሚናገር ነገር ነው። አንድ ካንድል ምንድን ነው የሚሆነው? ይከፈታል። አንድ ገበያ ይከፈትና ከዛ በኋላ መሄድ እስካለበት ሀይ ይሄዳል። ሀይ ይሄድና ከዛ በኋላ ምንድን ነው መውረድ እስካለበት ለው ይወርዳል። ዴይሊም ሊሆን ይችላል፣ ዊክሊም፣ ዋን ሚኒትም፣ ዋን መንዝም ሊሆን ይችላል። አንድ ማርኬት ይከፈታል። ከተከፈተ በኋላ መሄድ እስካለበት ሀይ ይሄዳል። መሄድ እስካለበት ሀይ ይሄድና ከዛ በኋላ ምንድነው መዘጋት ባለበት ይዘጋል ማለት ነው። ሶ ይሄ ካንድልስቲክ ነው። ይሄ ነገር ምንድነው? ስለ ገበያው መረጃ ኢንፎ የሚሰጥ ነገር። ይሄ ገበያ እዚህ ተከፈተ፣ እስከዚህ ምን አለ ሀይ ወጣ ማለት ነው። ከዛ በኋላስ እስከዚህ ድረስ በቃ የቀኑ እንበልና የቀኑ እስከዚህ ወረደ። ከዛ በኋላ ምንድነው ወረደና መቀጠል ስላልቻለ ወደ ላይ መሄድ ስላልቻለ እዚህ ጋር ተዘጋ። በቃ ይሄ አንድ ስለ ዛሬ ገበያው የሚናገር ካንድልስቲክ ማለት ይሄ ነው። ከለሩ ምንም ሊሆን ይችላል፣ ምንም ሊሆን ይችላል። ካንድልስቲክ ይሄ ነው። ግን ካንድልስቲኮች ተመሳሳይ ሆኖ ስማቸው አንድ ነው። ካንድልስቲክ ሆኖ ግን የሚነበቡበት እንትን አለ፣ መንገድ አለ። የአቀማመጣቸው ሁኔታ ስለ ገበያው ይናገራል። ይሄ ገበያ ኖርማል ማንኛውም ገበያ እንደዚህ ይሆናል። ይሄ አሁን ኖርማል ካንድል እንደዚህ አሁን ይናገራል። አሁን እንደዚህ በሚሆንበት ሰዓት ይሄ ገበያ እንዴት ነው የሚናገረው? ምን እያለ ነው ይሄ ገበያ? ከለሩም እንዳለ ሆኖ ይሄ ገበያ ምን ይናገራል? ምንድነው ባዮሮች ምንድነው ይሄ ገበያ ከፈተ እዚህ ጋር ለምሳሌ ማለት ነው። እዚህ አካባቢ ከፈተ። ስለዚህ ይሄ ገበያ እዚህ ተከፈተ፣ እስከዚህ ሄደ። እንግዲህ ሄደና ተመለሰ። ይሄ ገበያ ምን ለማለት ነው? መሄድ አልቻለም። መሄድ ስላልቻለ እስከዚህ ወረደ። በቃ ይሄ ገበያ መውጣት አልቻለም ማለት ነው። መውጣት ስላልቻለ ከዚህ እንደዚህ ወጣና እዚች ጋር ዘጋ። ይሄ ገበያ ስለምን ይናገራል ብለን ስናወራ መሄድ ወደ ላይ ቡል ማድረግ ያቃተ ወደ ላይ ወደ አፕ ትሬንድ መሄድ ያቃተ ገበያ ነው። ይሄ ገበያ እንደዚህ በሚሆንበት ሰዓት ለሴል እንደቀረበ ነው ይሄ ገበያ። ይሄ ደግሞ ይሄም እንደዚህም ይሄም በተመሳሳይ ደግሞ ይሄ ገበያም እንደዚህ ከሆነ ምንድነው ይሄ ለቡል እንዳቃተው ወደ ላይ መውጣት እንዳቃተው ይሄም ወርታች መውረድ አቅቶታል። ስለዚህ ይሄ ገበያ በቀጣይነት ምን ያደርጋል ብለን ስናስብ ወደ ላይ የመሄድ ቻንስ አለው። ይሄም ደግሞ ወደ ታች የመውረድ ቻንስ አለው። ስለዚህ መሄድ አቅቶታል። መሄድ ስላቃተው ይሄ ገበያ ይወርዳል። ይሄ ገበያ እዚህ አካባቢ የተዘጋው በተዘጋበት ደግሞ ወደ ላይ የመመለስ ቻንስ አለው። አንድ ገበያ ይከፈታል፣ ሃይ ወርታች ቤሪሽም ሊሆን ይችላል፣ ቡሊሽም ሊሆን ይችላል። አንድ ገበያ ይወርዳል ወይ ደግሞ ይወጣል። ይከፍታል፣ አንድ ቦታ ላይ ይከፍትና እዛ ቦታ ላይ ይወጣል። ሃዩን የቀኑን ሃይ ይወጣል። ከዛ በኋላ የመጨረሻውን ይወርዳል፣ እስከቻለ ማለት ይወርዳል። ከዛ በኋላ መውረድ በሚያቅትበት ሰዓት ወደ ላይም ይሁን ወርታችም አድርጎ ይዘጋል። ያ ስለ አንድ ካንድል መረጃ ነው። አንድ ይሄ ለምሳሌ ዋን ሃውር ነው፣ የዋን ሃውር ነው ካንድል ብንል ይሄ ገበያ መውጣት አቅቶታል የአንድ ሰዓት ላይ ማለት ነው። አሁን ለምሳሌ ይሄ 3 ሰዓት አካባቢ ያለ ገበያ ከሆነ 4 ሰዓቱ በእንደዚህ ከሆነ እንደዚህ ነው መዝጋት ያለበት። እንዲህ ወርዶ ነው የሚዘጋው። ምክንያቱም ይሄ አቅቶታል። መውጣት ስላቃተው ምን አደረጉ? ሴለሮች ገብቶ ገበያውን ወርታች ፑሽ እንዳደረጉ ቤሪሽ ነው።
ይሄ ገበያ ቤሪሾች እያደረጉ እነዚህ ሴለሮች ገበያው ላይ በጣም ጉልበት አላቸው። በጣም ፕሬዠር ስላለው ገበያው ወደ ላይ መውጣት እንዳቃተው ነው እዚህ ጋር መረጃው የሚናገረው። ይሄም ደግሞ በተቃራኒ ምንድነው ሴለሮች አልቻሉም። ሴለሮች ይሄን ገበያ ማውረድ አልቻሉም። እስከዚህ ቢመጣም ስላልቻለ እዚህ ጋር ዘጋው። ወጥቶ ነው የዘጋው። ወደ ላይ ወጥቶ ነው የዘጋው። ያ ማለት ባየሮች በጣም በኃይለኛው ይዞታል ማለት ነው አንድ ገበያ። ስለዚህ ነው የሚናገረው። እንደዚህ ከሆነ እኩል ከሆነ እኩል ነው። ባየሮችም ሴለሮችም እኩል ነው። ስለዚህ እኩል እስከሆነ ድረስ ምንድን ነው የሚለያቸው? እኩል እስከሆኑ ድረስ ይሄ ገበያ ባየሮችም ሴለሮችም እኩል ከሆኑ ይሄ ገበያ ደግሞ እንደዚህ ቀይ ከሆነ እንግዲህ በዘጋበት እንደዚህ ይወርዳል ማለት ነው። ምክንያቱም ሁለቱም እኩል ስለሆኑ ይሄ ገበያ ምንድነው ዳይሬክሽኑን ይቀጥላል ማለት ነው። ዳይሬክሽኑ መሄድ ያለበትን ዳይሬክሽን ይቀጥላል ማለት ነው። ስለዚህ ምንድነው ይሄ ገበያ አሁን ከለሩ ኢዝ ናት ማተር ነው። ይሄ አሁን ቀይ ነው። ምክንያቱም ገበያው እየሄደበትን አቅጣጫ ነው እንደምናየው ከሆነ ገበያው እየሄደበት ያለበትን አቅጣጫ እየሄደ ነው። ይቀጥላል ማለት ይቀጥላል። ከዛ በኋላ የሆነ ካንድል እንደዚህ ምናምን ነገር መዝጋት ይችላል መውረድ አቅቶት። ተመሳሳይም ደግሞ እዚህ ጋርም ሊደብል ይችላል። ደብል ሊገኝ ይችላል። እዚህ ጋር ደብል እዚህ ጋርም ሊገኝ ይችላል። ምንድነው እንደዚህ ያደርግና ይሄ አሁን እንደዚህ ምናምን ነገር ከሆነ ይሄኛውም እንደዚህ አድርጎ ምናምን የሚዘጋ ከሆነ ይሄ ገበያ ምንድነው ወደ ላይ የመሄድ ቻንስ አለው ማለት ነው። ወደ ላይ የመሄድ ቻንስ አለው። ምክንያቱም እዚህ ጋር ደክሟል። እነዚህ ምንድነው የሚባሉት? ይሄ ኤሪያ ምንድነው የሚባለው? ወደዚህ አልገባንም፣ ግን ይሄ ኤሪያ ምንድነው? ሰፖርት ኤሪያ ነው። ይሄ ኤሪያ ሰፖርት ኤሪያ ነው። በቃ እዚህ ጋር ገበያው መውረድ ስላልቻለ ይሄ አካባቢ ሰፖርት ኤሪያ ነው የሚባለው። ከዛ በኋላ ቡል ይቀጥላል፣ ወደ ላይ መሄዱን ይቀጥላል። እና ይሄ አሁን ካንድል ኖርማል አዘጋጉ አከፋፈቱ እንደዚህ ሆኖ ሳለ ግን የተለያዩ ካንድሎች እንዳለ እዚህ ጋር ኖቱ ላይ እንዳያችሁት አሳያችኋለሁ። የተለያዩ እንትኖች አሉ። አሁን ለምሳሌ ይኸው ቅድም የነገርኳችሁ ገበያ ምንድነው? ይሄ አሁን ባር ቻርት ነው። ይሄ ባር ቻርት ሲሆን ይሄ ገበያ ነጭ እንትን ነው፣ ቡሊሽ የቡሊሹ ነው። የቡሊሹ እዚህ ጋር ኦፕን አለ ለው አለ። ኦፕን ለው የቀኑን እዚህ ጋር ከፈተ፣ መውረድ አቅቶታል። መውረድ አልቻለም። መውረድ ስላልቻለ ወጣ ሀይ ሰራ ማለት ነው። ከዛ በኋላ እዚህ ጋር ክሎዝ አደረገ። ይሄ ገበያ ምንድነው? ቡል ስለሆነ ቤሪሽ ስለሆነ ማለት ነው። ይሄ የዚህ ነው። ይሄ ተመሳሳይ ናቸው። ምክንያቱም አሁንም ይሄ ስማቸው እንጂ ይሄ ካንድልስቲክ ነው፣ ይሄ ደግሞ ባር ቻርት ነው። ስለዚህ ተመሳሳይ ናቸው ማለት ነው። ይሄ ምን ሆነ? ገበያው አይ አረንጓዴ ካንድል ነው። ለምሳሌ አረንጓዴ ካንድል ነው። እዚህ ጋር ከፈተ፣ ወረደ ማለት ወጣ፣ በደንብ ሄደ። ከዛ እዚች ጋር ዘጋ። ይሄ ምን አደረገ? ደግሞ ቤሪሽ በሚሆንበት ሰዓት ላይ ከፈተ፣ ወጣ፣ ወደ ላይ መሄድ አቅቶታል። እንግዲህ ይሄን ሁሉ ሲናገር ይሄን እያነበብኩ ነው ማለት ነው። የምታነቡበት ቻርቱን የምታነቡበት ገበያውን የምታነቡበት መጽሐፍ ነው። ቻርት ማለት ካንድልስቲክ ማለት መጽሐፍ ነው። በቃ የገበያው ስለ ማርኬት የሚናገር መጽሐፍ ነው ማለት ነው። ያ ማለት ማንበብ ትችላላችሁ። ምንድነው ይሄ? ቴክኒካል ነው። የቴክኒካል ጥበብ ነው። ፈንዳሜንታል አይደለም። ስለ ትላንቱ የሚናገር ምክንያቱም ይሄ ከፈንዳሜንታል አይተናነስም። ስለ ትላንቱ አንድ ነገር ከተናገረ ደግሞ አሁን ላይ አሁናዊ ሁኔታ ከተናገረ ቀጣዩን መገመት ብዙም አይከብድም ማለት ነው። ፈንዳሜንታልም እንደዚህ ነው፣ ተመሳሳይ ነው ማለት። ስለዚህ ፈንዳሜንታሉ እነዚህ በነገሮች በኢኮኖሚዎች ምናምን የሚደረግ ዜናዎች ምናምን ነገር እየተከተለን ነው እንደዚህ የምናደርገው። ይሄን ደግሞ ምን እንደምናደርገው የምናየውን ቻርት አሁናዊና ትላንት ያለፈውን የዛሬ ሳምንት የነበረውን ደግሞ የዛሬ ወር የዛሬ አመት የነበረውን ቻርት እያነበብን እንደ መጽሐፍ እያነበብን ቀጣዩን እንተነብያለን ማለት ነው። መተንበይ ለምሳሌ እንደዚህ አይቀልም። ይሄ አሁን ቤሪሽ ከሆነ እዚህ ጋር ከፈተ፣ ሀይ ሄደ፣ ወጣ፣ መሄድ አልቻለም። ወጣና ስላልቻለ ወረደ፣ በደንብ ወረደ። እስቲ አሁን
ከዚች መውጣትና እስከዚህ መምጣት የቱ ነው የሚበልጠው? ስለዚህ ይሄ ገበያ ቤሪሽ ነው ማለት ነው። እዛ ላይ ደግሞ ይሄ ብቻ ሳይሆን ሌላ መረጃም አለ ስለ ካንድሎች ስታነቡ። አሁን እነዚህ ካንድሎች አሁን እዚህ ጋር እንደምታዩት ነው። አሁን ያነበባችሁትን አሁን ያያችሁትን አሁን ይሄ ገበያ ለምሳሌ ይሄ አሁን ኦፕን አረገ እዚህ ጋር ኦፕን ላው አረገ እዚህ ጋር ኦፕን አረገ ሃይ ሄደ ኦፕን አረገ ሃይ ሄደ ላው ወረደና ክሎዝ አረገ እዚህ ጋር ምክንያቱም ቤሪሽ ነው። ቡሊሽ ሲሆን ደግሞ ኦፕን አረገ ከዚያ አይነበብም። ኦፕን ገበያው አንድ ገበያ ከሚከፈትበት ነው እንጂ የሚነበበው ከዘጋበት ምናምን ነገር አይደለም። ከሚከፈትና ከሚዘጋበት ነው እንጂ ሃይና ላው ማንበብ ሲጀመር የከፈተበት ይወሰናል፣ የዘጋበት ይወሰናል። ሃይና ላው ደግሞ ሌላ ነገር ነው። እሱ ሌላ በሌላ እንትን ምናየው ይሆናል። ስለዚህ ይሄ ገበያ ኦፕን አረገ ምን አረገ ከዛ ለው ወረደ እስከዚህ ከዛ በኋላ ምን አረገ ሃይ ወጣና እዚህ ጋር ክሎዝ አረገ። ይሄ ገበያ ወደ ላይ የመውጣት ቻንሱ በጣም ሰፊ ነው እና ይሄ ስናነበው ሻዶ ወይም ደግሞ ለው ወይም እንትን ነው የሚባለው። ይሄ ደግሞ ቦዲ ነው የሚባለው። እቺ ቦዲ ነች የምትባለው። ይሄ አሁን የሚታየው ጥቁሩ ወይም ነጩ ቦዲ ነው የሚባለው። እነዚህ ሃይና ላው ናቸው ወይም ደግሞ ሻዶ ምናምን ነገር ስዊንግ ላው ምናምን ነገር ተብሎ የሚጠሩት ናቸው። አሁን ይሄ እንዳለ ሆኖ እነዚህ ካንድሎች ስም አላቸው። አሁን ዶጂ የሚባለው ለምሳሌ እንደዚህ አይነት እንደ መስቀል ያለ ነገር ዶጂ እንደሚባል ወርታችን እዚህ አካባቢን ሲዘጋ ዶጂ እንደሚባል ማለት ነው። የተለያዩ አይነቶች ዶጂ እንዳሉ ይናገራል። ይሄ ዶጂ ስታር ነው የሚባለው። ዶጂ ስታር ሲሆን ደግሞ ይሄ ሎንግ ሌግ ዶጂ ነው። ሎንግ ሌግ ዶጂ እና ይሄ ድራገን ፍላይ ነው። ድራገን ዶጂ ነው የሚባለው ወይም ድራገን ዶጂ ነው የሚባለው። ይሄ ደግሞ ጽሁፉ ብዙም አይነበብም። ስለማይነበብ ግሬሽን ምናምን አይ ቲንክ እንትን ነው ስለማይነበብ ነው። እና አሁን ይሄ ግዴታ ሰማቸው ምናምን ነገር ማወቁ እስከዚህም ነው። ተርጉሙን የሚጠቅመውና ለምንድን ነው የሚጠቅመው የሚለውን ማወቁ ነው አብዛኛው ጊዜ። ይሄ ደግሞ ስፒኒንግ ታፕ ነው የሚባለው። እና እስቲ ይሄ የሚነበብ ከሆነ በደንብ እንትን ለበላችሁ። ግራቪቴሽን ዶጂ ደግሞ ይሄ ሎንግ ሌግ ዶጂ ነው የሚባለው። ይሄ ደግሞ ዶጂ ስታር። እነዚህን በደንብ እዩዋቸው። እነዚህን ይቅርታ ጉንፋን ይዞኛል። በደንብ እዩዋቸው እነዚህን ዶጂ ስታር፣ ድራገን ዶጂ፣ ድራገን ፍላግ ዶጂ እና ይሄ ደግሞ ሎንግ ሌግ ዶጂ ነው። ደግሞ ይሄ ደግሞ ግራቪቴሽን ዶጂ ናቸው እና እንደዚህ ምናምን ነገር ተብሎ ይጠራል። ፒምባር ምናምን ነገር ብዙ አይነቶች አሉ። ብዙ አይነት አለ እና ይሄን ነገር በሰፊው ደግሞ ከፈለጋችሁ እሰጣችኋለሁ። እንትኑን እሰጣችኋለሁ፣ ፒዲኤፉን እሰጣችኋለሁ። በደንብ ታነቡታላችሁ። ይሄ አሁን ስለ ካንድል ስቲክ ይናገራል። እስቲ ወደ ዋናው ወደ ትሬዲንግ ቪው አይተን ገብተን አናይም? አንድ ካንድል እኔ እስቲ አሁን ይሄ ካንድል ለምሳሌ እስቲ አሁን ወደ 4 ሰዓት ላርግና አንድ ካንድል በደንብ ላብራራላችሁ። አንድ ካንድል የተከፈተበትና የዘጋበትን። እሺ እቺኛዋን ካንድል እንውሰድ እስቲ። እቺ ነጯን ካንድል እንውሰድ። እቺ ነጯን ካንድል እንውሰዳ። እሺ ምልክት ለማድረግ እቺ ነጯን ይሄ ገበያ ምን አደረገ? አሁን ይሄ እዚህ ጋር የከፈተበት ነው። እዚህ ጋር ከፈተ። እነዚህን እናጥፋና ይሄ ገበያ ምክንያቱም ቡሊሽ ነው። ይሄ ገበያ ነጩ ቡሊሽ ነው። እኔ አውቄ ነው እንትኑ ከለሩን እንትን ያልኩት ለሳይኮሎጂ ጥሩ አይደለም ምናምን በሚለው ነው። ዝም ብዬ ነው። እሺ ከፈተ፣ ወረደ። እዚህ ጋር ከፈተ፣ ወረደ። እሺ እዚህ ጋር ዘጋ ማለት ነው። የ4 ሰዓቱን ዘጋ። ይሄ ደግሞ ሃይ ሄደ። ይታያቸዋል እንግዲህ። እስቲ ስማቸውን እዚህ ጋር ላስቀምጥ። ይሄ
ኦፕን አረገ። ኦፕን ያረገበት ነው። ኦፕን እዚህ ሌላስ ለው ልበላ እዚህ ጋር በቃ ለምን በእንትን አይደለም። እሺ ለው አርጓል። እዚህ ጋርስ ይሄ ክሎዝ ያደረገበት ነው። ክሎዝ ያደረገበት ነው። እሺ እንዳወዛግባችሁ ዝም ብዬ እዚህ ጋር ደግሞ ምን አረገ? ሃይ ብዬ ልጻፍ። እሺ አሁን ወደ 1 ሰዓት ገብተን እንየው። ወደ 1 ሰዓት ስንወርድ ምን አረገ? ሂስትሪውን በትኑ ነው የሚያሳየን። እዚህ ጋር ምንድን ነው ያልኩት? ገበያው እዚህ ጋር ክሎዝ ያደረገበት ነው። ይሄ እዚህ ጋር ክሎዝ አድርጓል። ይሄስ ገበያው ሃይ ወጥቷል። እሺ ይሄስ ኦፕን ያደረገበት ነው። ቀኑ ኦፕን ያደረገበት ነው። ይሄ ለው ያደረገበት ነው። እሺ 15 ደቂቃ ወርደን እንግዲህ ወርደን ስናየው ስለ ገበያው ሙሉ ትንተና እንደሚሰጥ እስቲ እናያለን። እሺ እቺ ካንድል ናት አሁን የቀኑን የከፈተችው ማለት የቅድሙ የ4 ሰዓቱን የከፈተችው እዚህ አካባቢ ከፈተ ማለት አያችሁታ። እዚህ ጋር ምንድነው ዘጋና ከፈተ። እቺ ካንድል ናት አሁን ይሄ አሁን የ15 ሚኒቱ ነው እንዳያወዛግባችሁ። አሁን ለምሳሌ ይሄ ገበያ ቀጣይ ቡሊሽ እንደሚሆን ካወቀን አንድን ነገር ቀጣይ ቡሊሽ መሆኑን ካወቀን ይሄው እዚህ አካባቢ በሌላ ቀን እንመጣበታለን እንጂ አሪፍ ሴታፖች ምናምን ነገር እዚህ ጋር አለ። ስለዚህ ይሄ ገበያ እዚህ ጋር ኦፕን አረገችዋት። እቺ ኦፕን አረገችም። ኦፕን አረገ፣ ለው አረገ፣ እስከዚህ ወረደ፣ ለው አረገ። የሰዓቱ ማለት ነው። የ4 ሰዓቱ ለው እዚህ ጋር ነው። የ4 ሰዓት ኦፕን እዚህ አረገ፣ የ4 ሰዓት ለው እዚህ አረገ። ከዛ ወጣና እስከዚህ ሃይ ሄደና ከትሎ ምን አለ እስቲ ከዝካ እስቲ ይሄ ነገር በላይን እናርገው። ላይን ሳይሆን እስቲ በዚች ጋር ተከትዬ ልሂድ። ይሄ ገበያ ምን አረገ? ኦፕን ለው እስቲ የተከተለበትን ለው ወረደ፣ ወጣ። ከዛ እስከዚህ ምናምን ነገር ወረደና እዚህ ጋር ምን አለ? ዘጋ። 4 ሰዓት እዚህ ጋር ዘጋ። እሺ እቺን ካንድል እቺን ወዴት ጋር እስቲ እናሳጥራት ትንሽ። እቺ ናት ገበያው እንደዚህ ሆነ ማለት ነው። በቃ ያው ይሄ የከፈተበት ነው። ገበያው የከፈተበት ነው። በቃ አንድ ካንድል ይሄ ነው ማለት ነው። አንድ ካንድል ሂስትሪው እንደዚህ ነው። በቃ ምንም የሚከብድ ነገር የለም። ሂስትሪው እንደዚህ ነው። ከፈተ፣ ወረደ፣ ወጣ። እንዲህ ቡሊሽ። ምክንያቱም እዚህ ጋር ምንድነው ይሄ ላወር ለው፣ እዚህ ጋር ላወር ለው ነው ያለው። ምክንያቱም ላወር ለው ነው እዚህ ላወር ለው ደግሞ እዚህ ጋር ሃየር ሃይ ነው። ከዛ ይሄ ምንድነው ሃየር ለው ነው። እንደዚህ እያለ ቦስ እየሰራ ምናምን ነገር ሄዳ ከዛ ዘጋ ማለት ነው። እንደዚህ ነው ካንድልስቲክ የሚሰራው። ሶ አሁን ስለ ካንድልስቲክ ይሄን የሚያክል ካየን ቀጣዩን ደግሞ ምንድነው ውስጥ እንገባለን ማለት ነው። ቀስ እያለን ውስጥ እንገባለን። እሺ አሁን ቀጣይ ሊስቴ ላይ ያለው ምንድነው ዋቲስት ካንድልስቲክ የሚለውን ዛሬ ጨርሰናል። ቀጣይ ደግሞ ማርኬት ስትራክቸር የሚለው ማርኬት ስትራክቸር የማርኬቱ አቀማመጥ ማርኬት እንዴት ነው የሚቀመጠው የማርኬት አቀማመጥ እናያለን ማለት ነው። በቀጣይ ማርኬት አቀማመጥ ማርኬት ስትራክቸር እናያለን። ይሄ ለዛሬው እዚህ ጋር በቃ ፕሊዝ ቲክቶኬን ፎሎ እያደረጋችሁ ደግሞ ምክንያቱም ይሄ ለራሴ ቻሌንጅ ሰጥቼ ነው። በነገራችን ላይ ብታበረታቱኝ ደስ ይለኛል። በየቀኑ አንዳንድ ቪዲዮ ለመልቀቅ እና አሪፍ የሆነች እየመረጥኩኝ ለ30 ቀን 30 አይነት ከትሬዲንግ 30 አይነት ኮርስ ለማውጣት አስቤ ነውና ፕሊስ አበረታቱኝ። በጣም አመሰግናችኋለሁ። ይሄን የሚያክል ስለተከታተላችሁኝ። እንግዲህ እስከዚህ ከተከታተላችሁኝ
ፕሊስ ሳብስክራይብ ሳታደርጉ የምታዩ ሳብስክራይብ አድርጉኝ። እወዳችኋለሁ፣ አከብራችኋለሁ። ቻው። በቀጣይ እንገናኝ። መልካም ውሎ፣ መልካም አዳር።